የተከበራችሁ የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሰባተኛ ሐዲስ ዓለማየሁ ሁሉም የብርጌድ አመራሮች፣ የተከበራችሁ የአውራጃ ብርጌድ የዛሬ ተመራቂዎች ናችሁ። ጥሪ የተደረገላችሁ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ በዚህ ጊዜ ያበቃችኋቸው አሰልጣኞች፣ ክቡራን ክቡራን፣ ከሁሉ አስቀድሜ የክፍለ ዘመኑ አብሪ ኮከቦች፣ የአማራ ሕዝብ አለኝታዎች፣ የነፃነት መንገድ ድል አብሳሪዎች፣ አማራ ሕዝብ ደመላሾች ውብ የሆነው በአንድነት በዛሬው ዕለት የተቀላቀላችሁ ተመራቂዎች እንኳን የዛሬ ቀን በሰላም አደረሳችሁ አደረሰን። የአባቶቻችን የውርስ የሆነው ፋኖነት ማለት ከጥንት ዘመን ጀምሮ ሀገር በተወረረች ጊዜ፣ አገዛዝ በሕዝብ ላይ ባመፀ ጊዜ እንዲህ ሀገሬ ድሉ ማለት ወራሪና አገዛዝን በመዋጋት የሕዝብን ሰላም ማረጋገጥና ሀገር የማዳን ታሪካዊ ኃላፊነት ውጥር ነው። መሪ ድርጅታችን አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ትኩረት አድርጎ ከሚሰራባቸው አንኳር ተግባሮች መካከል አንዱ የኃይል ግንባታ ስራ ነው። ይህንን መሰረት በማድረግ ብርጌዳችን አውራጅ ብርጌድ በተለያየ ጊዜ ጠንካራ ኮማንዶዎችን እያስመረቀ ኃይሉን እያጠናከረ እነሆ ዛሬ የሶስተኛ ዙር የኮማንዶ ስልጠናውን አጠናቆ ለዛሬ ምረቃ አድርሷልና ወዳጅ ማደረሳችሁ ወደሰላችሁ። ከዚህ በመቀጠል አጠር ያለ ስለ አውራጅ ብርጌድ አመሰራረት የተወሰነ ለማለት ፈልጋለሁ። የአውራጅ ብርጌድ በወርሃ ሰኔ 17 2015 ዓ.ም ከ30 በማይበልጡ የሰው ኃይል ከ20 በማይበልጡ ትራንስፖርት መሳሪያዎች እንዲሁም በሁለት መትረየስ መሳሪያዎች ተመሰረተ። ብርጌዱ አውራጅ የሚለውን ስያሜ ያገኘው በወረዳው ውስጥ በሚገኝ በጫካነቱ የሚታወቅ የከፋውን ወንዝ መደበቂያ በመሆን ለብዙ ዘመን የቆየ አውራጅ በሚባል የበረሃ ጫካ ስለተወሰነ ብርጌዱ ይህን ስያሜ ከማግኘቱ በፊት የነበሩ የትጥቅ እንቅስቃሴዎችን በጥቂት ስንመለከት በባሶገኑ ወረዳ የፋኖነት የስልጠና እና የትጥቅ እንቅስቃሴ ልክ እንደ ሌሎች የአማራ አካባቢዎች በተለይ በወርሃ ነሐሴ 2016 ዓ.ም የአማራ ህዝባዊ ኃይል ከተመሰረተ ጊዜ ጀምሮ በዚህ አደረጃጀት ማዕቀፍ ውስጥ በመሆን የትጥቅ እንቅስቃሴዎች ወደ ግልጽ እንቅስቃሴ እንደ ሌሎች አካባቢዎች ሁሉ የታየበት ነበር። በወረዳችን በወርሃ ህዳር 2014 ዓ.ም ጀምሮ በዚህ ከተማ የፋኖ ስልጠና በጥቂት የፋኖ ሰልጣኞች ተጀመረ። በጥቂት ሰልጣኞች የተጀመረው ስልጠና የብዙ የተማሩ ወጣት ቀልብ በመሳብ ሰልጣኞች ወደ ምርመራ የሚደርሱ የሚችል ሲሆን የብልጽግና ጫናና መዋጋት ያቃታቸው ያቋረጡ ከዘጠና በላይ የሚሆኑ የፋኖ ሰልጣኞች ለአንድ ወር ከሰጡ በኋላ መሰረታዊ ስልጠናን አጠናቀው ተመረቁ። በመቀጠልም የፋኖ ስልጠናና እንቅስቃሴ ሂደት በወረዳችን በሚገኙ ቀጠናዎች በተለይ ብዙ ትርፍ ወዳለባቸው በረሃማ ቀበሌዎች ማስፋፋትና ማሰልጠን ተጀመረ። በተለይ ከታህሳስ 2014 ዓ.ም ጀምሮ በቁርጥና አካባቢዋ ከፍተኛ የሆነ የፋኖ እንቅስቃሴ ተጀመረ። ኮር፣ ቤተኩት፣ ቆቤ ዘቢ፣ የንስቻ፣ ደደገምና የመሳሰሉት ሌሎች ቀበሌዎች ሁሉ የፋኖ ስልጠናዎች ተባብሰው ቀጠሉ። ይህ የፋኖ እንቅስቃሴና ስልጠና አብዛኞቹ ሰልጣኞች ትጥቅ ያላቸው በመሆኑ ለአገዛዙ እጅግ አስፈሪ እየሆነ መጣ። ይህንን የፋኖ ኃይል ለመበተን የባሶገኑ ወረዳ አመራር ብዙ ጥረት ቢያደርግም የፋኖ አቅም የሚቀመስ አልሆነም። ስለሆነም ይህ የሰለጠነ የፋኖ ኃይል ከወረዳው የጸጥታ ኃይል አቅም በላይ በመሆኑ በፌዴራል መንግስት ጭምር ጥርስ ተነከሰበት። ቢሆንም
ከላይ በተጠቀሱ ቀበሌዎች እስከ 7000 ባንኮች በማሰልጠን ከዚህ መካከል 1000 የሚሆኑ ተመራቂዎች ግንቦት 7 2014 ዓ.ም የሁሉም ቀጠና ሰልጣኝ ማዕከል ወደ ከተማ ማስመለሳል። ይህንን የተመለከተው የሆነው የአብን አገልጋዮች ወረዳው ከሁሉም አቅም በላይ የሆነ ኃይል ቀበባል። የክልሉ መንግስት በአስቸኳይ ኃይል ሲቀር ባቀረቡ ክልል መሰረት በሻለቃ የአማራ ልዩ ኃይል ግንቦት 9 2014 ዓ.ም ፖርትና አካባቢዋ እንዲሰማራ ተደረገ። ከግንቦት 9 2014 ዓ.ም እስከ ግንቦት 12 2014 ዓ.ም በፋኖና በልዩ ኃይል መካከል ከፍተኛ ውጥረት ነገሰ። ፋኖ በልዩ ኃይል ወንድሞቻችን አንተ ውብር በማለት የተበተነው ተበተነ፣ የታሰረው ታሰረ፣ የቀረው ወደ አብራጅ በራ ጫካ ገባ። በተለይም ደግሞ ይህን የስልጠና ሂደት ሲመራና ስናስተባብር የነበሩ የፋኖ አሰልጣኞችና አስተባባሪዎች ተሳተፉ። በዚህ ሂደት ከግንቦት 12 2014 እስከ መጋቢት 15 2015 ዓ.ም የነበረው እንቅስቃሴ በተበታተነ ሁኔታ ሲንቀሳቀስ ከቆየ በኋላ የታሰሩትን ከተመቱና ሰዓት የነበሩትን በመሰባሰብ ጠቅላይ ሚኒስትር ሂደት በመወያየት አዲስ የስራ አቅጣጫ እና የስራ ክትትል ማለት ወደ ስራ ተገባ። የተወሰኑት ከተማ በመሆን አስፈላጊውን የትምህርት ቁሳቁስ ማሰባሰብ ሲሆን የተወሰኑት ደግሞ በስራ አካባቢ በሚገኙ ስልክ ያላቸው ቁርጠኛ ታሪዎችን ማድረግ፣ የተወሰኑት ደግሞ በማይታወቁ ሰዎች በመሆን ስርዓቱ አምባል የሚያስወጡ በሚል ወደ ስራ ተገባ። በዚህ መሰረት በሁሉም አቅጣጫ ተልዕኮ ወስደን በኮል ኮንፈረንስ የደረስንበትን ሁኔታ በየዕለቱ እየተወያየን ውጤታችንን እንገመግም ጀመር። ውይይቱ ከከፍተኛ የህዝባዊ ኃይሎች አመራሮች ጋርም ይደረግ ስለነበር እጅግ በጣም ውጤታማና ፍሬያማ እየሆነ መጣ። በወርሃ ሰኔ መጨረሻ ከተማ ተልዕኮ የተሰጠው ቡድን 2 የመትረየስ መሳሪያዎችን እንዲሁም 4 ጥቁር ክላሽንኮቭ መሳሪያዎችን ድጋፍ ካደረጉ ደጋፊዎቻችን ተቀበል። የማይታወቁ የሚባሉ የቡድን አባሎቻችን በግልጽ ታላላቅ ተቀላቅለው ከተማ ከነበረው ቋሚ ወይም ዋና ኃይል ጋር በመሆን ግልጽ እንቅስቃሴ ጀመሩ። ከዚህ በተጨማሪ በስርዓቱ ተጠርንፈው የሚኖሩ ሚሊሻዎችን በይቅርታ በማስወጣት ይቅርታ ጠይቀን ከእኛ ጋር እንዲሰለፉ ተደረገ። በሌሎችም የወረዳ ቀጠናዎች በተለይም የላምበጅና አካባቢ የፋኖ አደረጃጀት ፈጠርንና ሰኔ 17 2015 ጌት ወንዝ ላይ አብራጅ ብርጌድ ተመሰረተ። በምስረታ ማግስት ጀምረን በምንንቀሳቀስባቸው አካባቢዎች ሁሉ ግልጽ ጸብና ደም ያለባቸው ግለሰቦች በማስታረቅ በተቆጣጠርንባቸው አካባቢዎች ማህበረሰቡ ከሌባ የመጠበቅ ስራዎችን እየሰራና ራሳችን ይበልጥ እያደራጀን ቆየ። ሐምሌ 24 2015 ዓ.ም በጠዋት የትግል እንቅስቃሴያችን እየገመገምን ባለንበት ሰዓት የአገዛዙ ታማኝ ተላላኪዎች ዳግም ወደ ጦር ያዘምቱ እንደሆነ በውስጥ አርበኞቻችን በኩል መረጃዎች ሱሳሉ። ይህንን መረጃ የሚያጠናክር መረጃ ወደ የኖራ የመከላከያ ካምፕ 2 የመከላከያ አባላት እያንዳንዳቸው ክላሽንኮቭ መሳሪያና 1 ሬዲዮ መገናኛ በመያዝ ከእኛ ጋር ተቀላቀሉ። የደረሰን መረጃ እነሱ ትክክል እንደሆነና ወደ እኛ እንቅስቃሴ እኛም ቁጭ ብለን ተወያየንና ወዲያውኑ የጥፊያ ማጥቃት ማድረግ እንዳለብን ወሰን ተነሳ። ጠላት ወደ እኛ ከመምጣቱ በፊት እኛ ወደ ጠላት ቤት አለብን የሚል ሁላችን ያስማማ ሀሳብ ስለነበረ ትእዛዝ ተሰጠ። ሁሉ የጦር አባላት እንዲሆኑ ሐምሌ 25 2015 ዓ.ም ከቤተ ንጉሥ እና ከቆሜ ቀበሌ 2 መኪና ወጥተው ትጥቃቸውን አሟልተው የፖሊሱን እያብራሩ ከተማ አሉ። የፖሊሱ ከተማ ድባብ ተቀየረ። ፖሊስ ከጫፍ ከጥቂት ፋብሪካው ድረስ ሌላ ትዕይንት መታየት ጀመረ።
ከወርቅ መውጫ ጫፍ ፋብሪካው ላይ የማጥቃት ኦሪንቴሽን ሰጠ። በዚህ ኦሪንቴሽን ኮርስ የህዝቢ ምሳ ደብረ ማርቆስ መብራት እንዳለብን ተባለ። ከቀኑ 9 ሰዓት የጉዞ ሰዓት ተቆረጠና ተንቀሳቀሰ። የህዝቦች እንደደረስን ባቶልበት ወረዳ ሚሊሻና ፖሊስ ለእኛ ተንቀሳቀሰ። እኛም በብርሃን ፍጥነት ተንቀሳቀስና ቦታዎቹ ስንይዝ ተመልሶ ወደ ህዝብ ገባ። ድንጅም ላይ መከላከል መስርተን አደርና ሐምሌ 26 2015 ዓ.ም ጠዋት የጎ ማጥቃት አድርገን እንግዲህ ከተማን በ30 ደቂቃ ውስጥ ተቆጣጥረን 43 ክላሽንኮቭ አንድ ወረዳው የፖሊስ አዛዥ ጨምሮ 8 ተናጋሪዎች ማረኩ። ህዝቡ ከኮርኩና ከኢላም ገዥ ወደ የት ይቆረጠ። እኛም በቅጽበት ማረናቸው ምርኮኞች እየርዳን ለሌላኛው ግዳጅ ወደ ደብረ ማርቆስ ደረሰ። የደብረ ማርቆስ ወጣቶች መንገድ ያለ ጠበቀን በፍጥነት ጎዛም ፖሊስ ጣቢያን ሰብረን ታጥቀን አስታጠቅን። ሐምሌ 27 ዓ.ም 2015 15ኛ ሻለቃን ወይም ፖሊስ ኮሌጅ ላይ የታቀደ ማጥቃት አድርገን 11 ብሬንና በመቶዎች የሚቆጠሩ የነፍስ ወከፍ መሳሪያዎችን ማርከን የምስራቅ ጎጃም ስራ ደብረ ማርቆስ ለሶስት ቀን አስተዳደር። እንደዚህ ሆኖ እዚህ ለደረሰው ታላቁ አብራጅ ብርጌድ የብርጌዱ አባል ለመሆን የዛሬ ተመራቂዎች እንኳን ወደ አባልነት ተቀላቀላችሁ ለማለት እፈልጋለሁ። ትግላችን የአማራ ብሔራዊ ኃይል በሳል አርቆ ሀሳቢና ጠንካራ አማራዊ ስነልቦና የተገነባ ባለ ብሩህ አእምሮ መሪዎች የሚመራ ጠንካራ ድርጅት ነው። በዚህ በአባቶቻችን ዘመን ጥቁር ጣሊያን፣ በዚህ በእኛ ዘመን ደግሞ የአገዛዙ ስርዓት አስጠባቂ ወታደሮችና በሆናቸው የወደቁ ጥቁር አማራ ባዮች አገልጋዮች በነፍስ ወከፍ መሳሪያ አይቀጡቃን በመምታት ከክላሽንኮቭ እስከ ስናይፐር ብሬንና ዲሽቃንቱ ሞርተርና ዙ 23 ማርከን ትላንት በደፈጣ በፊት ለፊት ውጊያ ማርከን እየተመሰል ዛሬ የደረሱበት ደረጃ ደረሰ። ይሁን እንጂ በታሪክ እንደምንሰማውና እንዳየነው የፋኖን በትር መቋቋም ያቃተው የአብይ አህመድ ስርዓት ህዝባችን ልጆቻችንና ቤተሰቦቻችን ፋኖ የታለ በማለት በእጅና በማሰር በመግደልና በዞን ሁሉ በመጨፍጨፍ እንዲሁም መሪ ከመሪ ግዛትን ከግዛት በመከፋፈል አሉባልታዎችን በመንዛት አደራዳሪ ሽማግሌዎችን ጭምር በመላክና ትግሉን በገንዘብ ለመግዛት መሞከር የትግላችን ምዕራፍ በፍጥነት እንድንቋጨው ይሆናል እንጂ የሚያስቆመን ምንም ምድራዊ አይደለም። ፋኖነት ከራስ በላይ ለህዝብና ለወገን በሚለው በህዝብ ራስ ተነሳሽነት ያለ ምንም ደሞዝ አንድ ህይወቱን ለህዝብ በመስጠት ከቀላል እስከ ህይወት መስዋዕትነት የሚከፈል በነፃነት ፋናዊ አኩሪ ኮከብ ድል ባለቤት ሆነው ሳለ ዛሬ መሰረታዊ የውትድርና ሙያ ሰልጥናችሁ በኩማን ወደት የምትመረቁ የፖሊስ ቀን የአማራ ልጆች ስልጠናችሁ ጨርሳችሁ ስለደረሳችሁ ከዛሬዋ ቀን ጀምሮ ለሚሰጣችሁ ወታደራዊ ግዳጅ ዝግጁ በመሆናችሁ ይህንን ቀን ለሕይወታችሁ ልዩና ልዩ ቀን ናትና በደማቅ ቀለም የታሪክ መዝገብ ላይ ትሰፍራላችሁ። ተቋማችን አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በሚንቀሳቀሱባቸው ከአባይ እስከ አባይ ወታደሩ ከፖለቲካው የትግል መስመርን አጣምሮ በመምራት አብዮት መስመሩን ጠብቆ እንዲመራ እያደረገ ይገኛል። እኛ መሪዎችም በነ ሰማዕቱ ሳሙኤል አወቀ፣ በቃል ስራለቃ ሰዋት አንማይ፣ በነ መምህር ድንበሩ ጎሹ ትላችን አድራ በሚለው የትግል ቃል ኪዳናቸው ለህዝባችን በመጨረሻው ካመ የሚያስፈልገውን የሚገባውን ነፃነት እንጎናጸፋለን። በመጨረሻ ስርቻችን አባባ ምዕራብ አማራ ቀጠና በቅርቡ የጠላትን ኃይል ለአንዴና ለመጨረሻ ጊዜ በመደምሰስ ለህዝባችን እረፍትና ለሀገራችን ኢትዮጵያ ፍትሃዊ የፍትህ ስርዓት እንደምንመሰርት በኩራት እየገለጽ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የሰባተኛ ሐዲስ ዓለማየሁ ክፍለ ጦር አብራጅ ብርጌድ የዛሬ ተመራቂ ኮማንዶች በድጋሚ እንኳን ደስ አላችሁ፣ እንኳን ደረሳችሁ ለማለት እወዳለሁ። አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ ቡርና መሆን